ከዚህ በኋላ አግሪመንት ለመፈራረም ወረቀትና እስክሪብቶ የምትፈልጉ ሰዎች እንግዲህ ሀሳባችሁን ድጋሚ ማየት ያለባችሁ ይመስለኛል። ምክንያቱም ሲፒሲ ክላውድ አግሪመንት ሲስተም የሚባል ነገር አለ ማለት ነው። እንኳን ወደ ሲፒሲ ክላውድ አግሪመንት ሲስተም በደህና መጡ። ይህን ቪዲዮ እስከ መጨረሻ መከታተላችሁ እንዳትረሱ። በዚህ ቪዲዮ መጨረሻ ላይ ደግሞ በጣም ትልቅና ወሳኝ ትምህርት ትማራላችሁ። ቪዲዮን እንከታተል። ሰላም እንዴት ናችሁ? እንኳን ወደ ሲፒሲ ቴክኖሎጂስ ኦፊሻል ዩቲዩብ ፔጅ በሰላም መጣችሁ። ዛሬ እንግዲህ አግሪመንት እንዴት ኦንላይን ማድረግ እንደምንችል እናያለን። ይህን ደግሞ ማለትም የሲፒሲ ክላውድ አግሪመንት ሲስተም እንጠቀማለን ማለት ነው። በባለፈው ኖት ወይም አጀንዳ እንደምን ያሳያችኋለሁ። አሁን ደግሞ ሲፒሲ ክላውድ አግሪመንት ሲስተም እናያለን። ይሄ ማለት ደግሞ ምን ያስቀርልናል የሚለውን ነገሮች እንመልከት። ሲፒሲ ክላውድ አግሪመንት ሲስተም ስትጠቀሙ ማንም በየትኛውም ቦታ ሊያገኙት የሚችሉት ሁለት አግሪመንት ያደረጉ ሰዎች በየትኛውም ቦታ ሆነው ቼክ ማድረግ የሚችሉት የማይጠፋ የማይቀደድ አግሪመንት ነው ማለት ነው። እዚህ አግሪመንት ውስጥ ምን አለ የሚለው ልንገራችሁ። ወደ ዋና ስራ ከመግባታችን በፊት ሁለት ወሳኝ ነገሮችን ልንገራችሁ። አንደኛው አግሪመንት ኦነር አይዲ ነው። ይህ በሲስተም ውስጥ የእርስዎ ዲጂታል መታወቂያ ነው። ሁለተኛው ዋናው ደግሞ 4 ዲጂት ሳይን ነምበር ይባላል። ይህ ደግሞ ባለ 4 አሃዝ ፊርማ ቁጥር ነው ማለት ነው። ይህ እንደ ሚስጥራዊ ፊርማችሁ ያገለግላል። እርስዎና የሚዋዋሉት ሰው ይህን ቁጥር በጋራ ማወቅ አለባችሁ ማለት ነው። አብራችሁ ስትዋዋሉ ከዛ ሰው ጋር ቁጥር ታስገባላችሁ ማለት ነው፣ ሲግኒቸር ቦታ ላይ። ከዛ ውስጥ 4 ዲጂት ሳይን ነምበር የሚባል ነገር አለ ማለት ነው። እሺ አሁን አዲስ ስምምነት ስንፈጥር የሆነ የኦነር አይዲ እናስገባለን። ቀጥሎ ደግሞ የምንዋዋለው ፓርትነር አይዲ ጋር እሞላለሁ ማለት ነው። ከዛ በኋላ አስፈላጊ ፋይሎች ካሉ አታች እናድርግና ወሳኙ ቦታ ላይ ከደረሰ 4 ዲጂት ሳይን ነምበር ለምሳሌ 6712 ብዬ ሞላ። ፓርትነሪም ይህ ስምምነት ሲደርሰው ልክ እንደኔ 6712 ብሎ መሙላት አለበት። ቁጥሩ ከተለያየ ስምምነቱ ውድቅ ይሆናል ማለት ነው። ተመሳሳይ ቁጥር ሲገባ ግን ሲስተሙ አረጋግጦ ወዲያውኑ ያጽድቀዋል፣ ሰሚት እንለዋለን ማለት ነው። ስለዚህ በመጀመሪያ ሎጊን አድርገን ቼክ እናደርግ። ዲምን ነምበራችሁን ታስገቡና ከዛ በኋላ ሎጊን ትላላችሁ ማለት ነው። ይህን ነምበር እንዴት እንደምናገኝ ከዚህ ቪዲዮ ስለሰራሁላችሁ ሊንክ ስለማድረግላችሁ እሱ ላይ ቼክ ማድረግ ትችላላችሁ። ሎጊን ካልን በኋላ እንደዚህ አይነት ተርሚናል ፔጅ ይመጣልናል። ወደ ሲፒሲ ተርሚናል ፔጅ ደርሰናል። ደን ምንድነው የምናደርገው? እዚች ጋር የእጅ ምልክት አለች። የእጅ ምልክቷን እንጫንና ኢንተር ባይነሪ ኮድ የምትል ቦታ የምትመጣልናለች ማለት ነው። እሱ ላይ ዛሬ የምናየው 4 ቁጥር ነው። ኖት ወይም አጀንዳ የሚለውን ትጫኑታላችሁ ማለት ነው። ከዛ በኋላ እንደዚህ አይነት ሎጊን ፔጅ ውስጥ ይወስደናል። ባለፈው እንዳየነው አይነት ነው ማለት ነው። ይህን ዩዘር ኔም እና ፓስወርድ እንዴት እንደምታገኙ ነግሬያችኋለሁ። ያኛውን ቪዲዮ ካልተመለከታችሁ ደግሞ ወደ ሲፒሲ ሄዳችሁ ከሲፒሲ ቴክኖሎጂስ የሚሰጣችሁ ዩዘር ኔም እና ፓስወርድ ነው ማለት ነው። ፓስወርዴን እና ዩዘር ኔም አስገብቼ አክሰስ ማይ ኖት ስለዋለሁ። እዚህኛው ፔጅ ላይ ሎጊን ካላችሁ በኋላ ወደዚህኛው ፔጅ ትመጣላችሁ ማለት ነው። እዚህኛው ፔጅ ላይ ከመጣችሁ በኋላ ይህንን ሁሉ የባለፈው ቪዲዮ ላይ ስላሳያችሁ እዚሁ ፔጅ ላይ ቼክ ማድረግ ትችላላችሁ ማለት ነው። ሜኑ የምትለው አነካትና ሜክ አግሪመንት የሚለው ዛሬ የምናየው እሱ ላይ እንገባለን። እሱ ላይ ከገባን በኋላ አግሪመንታችንን ቼክ እናደርጋለን ወይ ደግሞ አዲስ አግሪመንት እንከፍታለን ማለት ነው። አዲስ አግሪመንት ለመክፈት የሚያስፈልጉን ነገሮች እንመልከት። ክላይንት ኔም ወይ ደግሞ የደንበኛችሁ ስም እና የእናንተ ስም፣ የምታቀርቡት ሰርቪስ ጊዜ፣ ለምሳሌ በየስንት ጊዜ ነው የሰርቪስ የሚቀርበው፣ ዲዩሬሽኑ ምን ያክል ጊዜ ይቆያል፣ ከደንበኛችሁ የሚጠበቀው ነገር ምንድነው፣ ክፍያ በወር ነው ወይስ በሳምንት ነው ወይስ ደግሞ በፕሮጀክት ነው፣ እና ደግሞ ፊርማ ዲጂታል ፊርማ ይኖራቸዋል ማለት ነው። ስለዚህ ከስም እንጀምር። ስም ላይ ክላይንት ብዬ ጻፍኩኝ እንበል።
ሶ የአፕሊካንት ወይ ደግሞ የእናንተ ስም ነው እዚህ ጋር የምታስገቡት። ቲፒካሊ የደንበኛችሁና የእናንተ ስም ስለሆነ አፕሊካንት ኔም ሰርቪሱን የሚያቀርበው ሰው ቢያስገባ ተመራጭ ነው ብዬ አስባለሁ። ሶ አፕሊካንት ብዬ አስገባሁት እንበል። ሶ ስኮፕ ኦፍ ሰርቪስስ ምንድነው የሚያቀርበው፣ አፕሊካንቱ ምንድነው ለክላይንቱ የሚያቀርበው የሚለውን እናያለን። ለምሳሌ ሶፍትዌር ዴቨሎፕመንት አልኩት። ሶ እኔ የማቀርበው ለክላይንቴ ወይ ደግሞ ለደንበኛዬ ሶፍትዌር ዴቨሎፕመንት ሰርቪስ አቀርባለሁ ማለት ነው። ቀጣይ ደግሞ ጊዜውን ይተናገራል። ጊዜው ላይ ምንድነው የሚጠበቅባችሁ፣ በየስንት ጊዜው ነው ያ ነገር የሚቀርበው ወይ በየስንት ጊዜው ነው ያ ነገር የሚሰራ የሚለውን ይጠበቅባችኋል እዚህ ጋር ማስገባት ማለት። ለምሳሌ ዊክሊ አልኩት። ሶ በየሳምንቱ ስራውን መስራት አለብኝ ማለት ነው። ስለዚህ መች ይጀምራል መች ያልቃል የሚለውን ለምሳሌ በ12 2004 እንበልና የሚያልቀው ደግሞ 12 2005 ነው እንበል። ሶ ዲዩሬሽኑ ለአንድ አመት ይሆናል ማለት ነው ኮንትራክታችን ወይ ደግሞ ውላችን። ስለዚህ ኢኩዊፕመንት ፕሮቫይድድ ባይ ክላይንት፣ ይህ ማለት ምንድነው ደንበኛችሁ ለእናንተ የሚያቀርበው ነገር ነው። ከደንበኛችሁ የሚጠበቀው ነገር ምንድነው የሚለውን ነው እዚህ ጋር የምታስገቡት። ለምሳሌ ላፕቶፕ አልኩኝ፣ ኢንተርኔት ኮኔክሽን ወይም ደግሞ ዋይፋይ። ይሄ ምሳሌ ነው ጀስት እናንተ እንድትረዱት ነው እያስገባ ያለሁት። ኦር ደግሞ ፕሪንተር። እነዚህ ከክላይንቱ ይጠበቃል ማለት ክላይንቱ ነው ከኔ የሚጠበቀው ብሎ የሚያስገባው። ሁለታችሁ አንድ ላይ ሆናችሁ ነው ይህን ስምምነት የምታደርጉት አንድ ቦታ ቁጭ ብላችሁ ማለት ነው። ሶ ያለምንም ወረቀት ያለምንም እስክሪብቶ ነው ስምምነት የሚካሄደው። ሶ ፔመንት ላይ ደርሰናል። ፔመንት ዲቴይልስ ላይ ክፍያው ስንት ነው የሚሆነው የሚለውን እናስገባለን። ሶ 3000 ብንለው ክፍያው በየስንት ነው፣ በየሳምንቱ ነው፣ በየወሩ ነው፣ በየፕሮጀክቱ ነው የሚለውን እናስገባለን። ሶ እኔ ዊክሊ ብዬ መረጥኩኝ፣ በየሳምንቱ 3000 ብር ማለት ነው። ወሳኙ ፓርት ላይ ደርሰናል። አሁን ወሳኙ ፓርት ምንድነው? ክላይንት ሲግኒቸር እና ኮንትራክተር ሲግኒቸር ነው። ሲግኒቸር ፓርት ላይ ደርሰናል። ይሄ እንዴት ነው የምናደርገው መሰላችሁ? ታይፕ ፉል ኔም ይላል፣ ግን ላይክ ፉል ኔም አይደለም የምትጽፉት። እዚህ ጋር የምትጽፉት ልንገራችሁ በደንብ እንድታዳምጡ ይፈልጋለሁ። እዚህ ጋር ሁለታችሁ የምታውቁትን ነምበር ነው የምታስገቡት። ተመሳሳይ ነምበር ሳይሆን የተለያየ ነምበር ነው፣ ግን ነምበር ብቻ አይደለም። ለምሳሌ ቁጥር ማለት ትችላላችሁ፣ ስፔሻል ካራክተሮችን መጠቀም ትችላላችሁ፣ ፊደል መጠቀም ትችላላችሁ። ሶ እነዚህ ማለት ትችላላችሁ ማለት ነው። ሶ ክላይንት ሲግኒቸር እና ኮንትራክተር ሲግኒቸር አለ። እነዚህን እንሙላቸው እስቲ። ሶ ክላይንታችሁ ወይ ደግሞ ደንበኛችሁ ይሄኛውን ይሞላዋል ማለት ነው። ክላይንት ሲግኒቸር የሚለው እሱ የሚያውቀውን ቁጥር ለምሳሌ 0909 ABCD አልኩት። ኮንትራክት ሲግኒቸር ላይ ደግሞ እናንተ ናችሁ ወይ ደግሞ ለደንበኛው ከደንበኛው ጋር አግሪመንት እየሞላችሁ ያሉት ሰዎች ይሄኛውን ማስገባት ይችላል። ለምሳሌ ABCD 0909 አልኩት። ሶ ይሄኛውንና ይሄኛውን ነምበር ሁለታችሁ ናችሁ የምታውቁት። ይሄ ጀስት ኢትስ አን ኤግዛምፕል ምሳሌ ነው። ራሱ መጠቀም ትችላላችሁ ከፈለጋችሁ ነው። ሁለታችሁ የምታውቁት ነምበር ስለሆነ ይሄኛውን መጠቀም ትችላላችሁ። ሶ ሁለታችሁ ብቻ ነው የምታውቁት ይሄን ነገር። ይሄ ደግሞ ምን ያደርገዋል? ፌክ እንዳይደረግና ሴኩሪቲውን ሲግኒቸር ቬሪፋይድ ያደርገዋል። በዲጂታል ሲግኒቸር ቬሪፋይድ የሆነ ሴኩሪቲ ሊኖር ያደርገዋል ማለት ነው ይሄን አግሪመንት። ሶ ይሄኛው እነዚህን ኢንፎርሜሽኖች ከሞላችሁ በኋላ ሰብሚት ኮንትራክት የሚለውን እሞላለሁ። ልክ ሰብሚት ካልኩት በኋላ ምን ያመጣል? ኮንትራክት ሴቭድ ሰክሰስፉሊ ይለኛል ማለት ነው። በተሳካ ሁኔታ ኮንትራክት ፈጽመናል። ስለዚህ ኮንትራክታችሁን ቼክ ለማድረግ ባክ ትሉትና ወደ ሞላችሁበት ፔጅ ትመለሳላችሁ። እዚች ጋር ዩር አግሪመንት የምትላለች ካያችሁ እሱን እንነካና እንገባለን። ሶ እዚህ ጋር አግሪመንቶቻችሁን ያመጣላችኋል ማለት ነው። አግሪመንታቻችሁ ላይ የእናንተን አግሪመንት ትፈልጋላችሁ። ለምሳሌ በምታቀርቡት ሰርቪስ ይሆናል፣ በክላይንታችሁ ስም ሊሆን ይችላል። በሱ ቼክ ማድረግ ትችላላችሁ። ኢንፎርሜሽኑ እዚህ ጋር ነው። ክላይንት ኔም አለ፣ ክላይንት ብያለሁ። አፕሊካንት ኔም አፕሊካንት ነው። ስኬጁል በየሳምንቱ ነው የሚደረገው። የመጀመሪያ ቀንና የመጨረሻ ቀን አለ። ቶታል ኮስት ወይ ደግሞ ምን ያክል ብር እንደሆነ፣ ፔመንት ፍሪኩዌንሲ በየስንት ጊዜ ነው ክፍያው ምናምን የሚሉትን ኢንፎርሜሽኖች እነዚህ ጋር አስገብተናል። እሱን ቼክ ማድረግ ትችላላችሁ ማለት። ሶ ሲግኒቸሮችን ቬሪፋይ እናድርግ። ቬሪፋይ ስናደርግ ምንድነው የምናደርገው? ሶ እዚህ ጋር አሉ
ቅድም የሞላናቸውን ቁጥሮች ትዝ እንዲላችሁ ፈልጋለሁ። ቁጥሮችና ፊደሎች ማለት ነው። ሶ ክላይንት ጋር እዚህ ጋር ማን ቬሪፋይ ያደርጋል? ደንበኛችሁ ማለት ነው። ስለዚህ የመጨረሻውን 4 ዲጂት አስገብቶ ነው ቬሪፋይ የሚያደርገው። እዚህ ጋር ABCD ነው አይደል? ABCD ይላል። ከዛ እዚህ ጋር ደግሞ 0909 ነው 0909 ይላል። ቬሪፋይ ስትሉት አግሪመንታችሁ ትክክለኛ እንደሆነና በእውነት እንደተደረገ ቬሪፋይ ያደርግላችኋል ማለት ሰብሚት እንደተደረገና ዳታቤዙ ላይ እንዳለ አግሪመንታችሁ ኦሬዲ አግሪ እንደተደረገ ኮንትራክቱ እንደተፈራረማችሁ ይነግራችኋል ማለት ቬሪፋይ ያደርጋል። ልክ ቬሪፋይ ስለው ምን ያመጣልኛል? እዚች ጋር ይሁት ቬሪፊኬሽን ሰክሰስፉል ከዛ ፉል አግሪመንት ዲቴይሉን ይነግረኛል ማለት ክላይንት፣ አፕሊካንት፣ ስኮፕ፣ ሶፍትዌር ዴቨሎፕመንት ቅድም የሞላ ነው እንዳለ ኢንፎርሜሽኖች ያመጣልኛል። የክላይንቱ ቬሪፊኬሽን ሰክሰስፉል ብሏል ማለት ነው። ቀጣይ ደግሞ ወደ ማን እንሄዳለን? ወደ ኮንትራክተር ወይ ደግሞ የእናንተን ለደንበኛው ሰርቪስ የምታቀርቡ ሰዎች ኮንትራክተር ሲግኒቸር ቬሪፊኬሽን እናደርጋለን ማለት ነው። 0909 የመጨረሻው ዲጂት ቁጥር እሱን እንጫነዋለን። ከዛ በኋላ የእናንተም ቬሪፋይድ ይላል ማለት ነው። አያችሁ አሁን ሁለቱም ቬሪፊኬሽን ቬሪፋይ ተደርጓል። ቀሪዎቹን ቁጥሮች እነማን ናቸው የምታውቁት እናንተ ሁለታችሁ ብቻ። በማንኛውም ሰዓት ይህንን አግሪመንት አክሰስ ማድረግ ትችላላችሁ። በጣም ልዩ የሚያደርገው ነገር ከወረቀት ንክኪ የጸዳ ነው። በተለይ ደግሞ በጣም ሴፍ ነው። በጣም ፌክ የማይደረግ አይነት አግሪመንት ነው። በየትኛውም ቦታ ሆናችሁ ደግሞ ልታገኙት የምትችሉ ነው። የማይጠፋባችሁ አግሪመንት ታይፕ ነው። ስጨርሱ ምን ማለት ትችላላችሁ? ፕሪንት ማለት ትችላላችሁ። ይህንም ማለት ነው። ፕሪንት ስትሉት እንደዚህ አይነት ፔጅ ይከፍትላችኋል። ይህን ፔጅ ከከፈተላችሁ በኋላ ከፈለጋችሁ ፕሪንት ማድረግ ትችላላችሁ ዳይሬክትሊ፣ ከፈለጋችሁ ደግሞ ዳውንሎድ ማድረግ ትችላላችሁ፣ ወደ ሎካል ስቶሬጅ ሴቭ ማድረግ ትችላላችሁ ማለት ነው። አግሪመንቱን ሲያመጣው ምን አይነት እንደሆነ ታዩታላችሁ። ይህንን ይመስላል። አግሪመንቱን ያምጥቶላችኋል። ሰርቪስ አግሪመንት ብሎ ነግሯችኋል። ይሄ የሪፈረንስ ነው። ዲጂታል ላለው አግሪመንት ልክ እንደ ባካፕ መጠቀም ትችላላችሁ። እዚህ ጋር ቬሪፋይ ማድረግ ትችላላችሁ ኢንኬዝ የሚያስፈልጋችሁ ከሆነ። ዲጂታል አግሪመንቱ ይሄኛውን ይመስላል ሙሉ ለሙሉ ሲወጣ። አግሪመንታችሁን ፈጽማችኋል ማለት ነው። ይሄ በጣም ብዙ ችግር ይቀርፍላችኋል ብዬ አስባለሁ። ለማንኛውም አይነት ውል ለሚያስፈልጋቸው ነገሮች ሁሉ ዲጂታል ውል በጣም አስፈላጊ ነው ብዬ አስባለሁ። ምክንያቱም ከወረቀት ንክኪ የጸዳ ነው አንደኛ። ሁለተኛ ደግሞ በጣም ድካምን ይቀንሳል፣ ወጪን ይቀንሳል፣ ብዙ ነገሮችን ይቀንስልናል። ስለዚህ ይህን ነገር ብትጠቀሙት እናንተም ተጠቃሚ ትሆናላችሁ ብዬ አስባለሁ። የዛሬው ቪዲዮአችን ይህንን ይመስል ነበረ። ከዛሬው ቪዲዮ ጠቃሚ ነገር እንዳገኛችሁበትና አጠቃቀሙ እንደገባችሁ አስባለሁ። ይህ ቪዲዮ ካልገባችሁ ኮሜንት ላይ ጥያቄ ማስቀመጥ ትችላላችሁ፣ እንመልሳለን። እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ